ለምሳሌ አንድ ወጥ የሚሆን እህል ወይም ባቄላ ወይም ደግሞ አተር ሊሆን ይችላል፣ ምስር ሊሆን ይችላል። ምስር ነው አለቀ። ወጥ አምጣ ይባላል እንጂ ምስር አምጣ አይባልም። ወጥ አምጣ ይባላል እንጂ አተር አምጣ አይባልም። ወጥ አምጣ ይባላል እንጂ ባቄላ አምጣ አይባልም። ስለዚህ እነዚህ አዋልድ መጻሕፍቶች የመጽሐፍ ቅዱስ መቀመሚያ ናቸው። መቀመሚያ፣ ማሳመሪያ፣ መተንተኛ በደንብ አድርገው አጣፍጠው እንድንበላው የሚያደርጉ እነዚህ አዋልድ መጻሕፍቶች ናቸው። ሐምሌ 5 ቅዱስ ጳውሎስና ቅዱስ ጴጥሮስ በሰማዕትነት አረፉ ብላ ታውጃለች። ታሪካቸውን ትናገራለች ማለት ነው። መጽሐፍ ቅዱስ አንዱ ትልቁ ቅዱስ ያስባለው እውነተኛ ያስባለው የማንንም ታሪክ አይሸሽግም። እየሰማችሁ ነው? የማንንም ታሪክ አይሸሽግም። ለምሳሌ ቅዱስ ጳውሎስና ቅዱስ ጴጥሮስ ታሪካቸው 50-50 የተበላሸ ነው። 50-50 የተበላሸ ታሪክ ነበራቸው። ቅዱስ ጴጥሮስን ስንመለከት በማቴዎስ ወንጌል በምዕራፍ 4 ጀምሮ ስንመለከት እንደተጠራ እንመለከታለን። እንደተጠራ እግዚአብሔር እንደጠራው አሳ አጥማጅነት ነበረ ስራው። አሳ ከሚያጠምድበት እግዚአብሔር አምላክ ና አንተ አሳ ሳይሆን የምታጠምደው ሰውን ነው የምታጠምደው። በወንጌል መረብ አሳን እንደሚያጠምድ ሁሉ በወንጌል መረብነት ሰዎችን እያጠመድክ ወደ እኔ ታመጣቸዋለህ እንጂ አሁን አሳ አጥማጅ ሆነህ በዚህ አትቀጥልም አለው። ምንም ከዚያ በፊት ታሪክ የሚባል የመንፈሳዊ ሕይወት ታሪክ ምንም የሌለው ነው የነበር። ከዚያ ነው አሳ የሚያጠምድበትን መረብ ትቶ የወንጌል መረብ ተሸክሞ ከክርስቶስ ጋር መጓዝ ጀመረ። ቅድም በዮሐንስ ወንጌል በምዕራፍ 21 ቁጥር 1 ጀምሮ ስትመለከቱ እንደተነበበው እንደሰማችሁት ታላቅ ኃላፊነት ተሰጥቶታል። ታላቅ ኃላፊነት በመጀመሪያ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ አንድ ኃላፊነት ተሰጥቶታል። በሁለተኛ ደግሞ በዮሐንስ ወንጌል በምዕራፍ 21 ቁጥር 15 ጀምሮ ስትመለከቱ ዘርዘር ባለ ሁኔታ ኃላፊነቱ ተንትኖ ሰጥቶታል ማለት ነው። ቅዱስ ጴጥሮስ አልጋ ባልጋ አልነበረም። በክርስትናው ሲጓዝ ብዙ መሰናክል ገጥሞት ነበረ። ብዙ ፈተና፣ ብዙ ችግር ገጥሞት ነበረ። ነገር ግን ከቅዱስ ጴጥሮስ የምንመለከተው ምንም እንኳን ፈተና ቢመጣበት፣ ምንም እንኳን ችግር ቢመጣበት ከችግሩ ሳይናወስ እየወደቀም እየተነሳም ሩጫውን መጨረሱ ወርቁ አለመቅረት ነው። በክርስትና ዋናው አሸናፊነት አልወርቅም አይባልም። በኃጢአት አልወርቅም አይባልም። በተለያየ መልኩ ሰው ኃጢአት ሊሰራ ይችላል። ግን በዚያው በኃጢአቱ ውስጥ መኖር የለበትም። ከወደቀበት መነሳት አለበት። ቅዱስ ጴጥሮስ የሚያስተምረን ይህንን ነው። ተመስክሮለት ሰዎች የሰዎችን ልጅ ማን ይሉታል ብሎ ኢየሱስ ክርስቶስ ጥያቄ ሲጠይቅ ግማሻቸው ኤልያስ፣ ግማሻቸው ኤርምያስ፣ ግማሻቸው ከነቢያት አንዱ ይሉሃል ብለው በሚሉበት ሰዓት እናንተስ ማን ትሉኛላችሁ? ሰዎችስ እንደዚህ አሉኝ፣ እንደዚህ ተናገሩ፣ እናንተ በበኩላችሁ ምን ትላላችሁ
ብሎ ሲጠይቃቸው ዜና ሰናይ ዘእግዚአብሔር ፈነወ ቃለ እግዚአብሔር ይነግር። በሮሜ ምዕራፍ 10 ቁጥር 10 ጀምሮ ስታነቡ የምታገኙት ኃይለ ቃል ነው። ይህንን መልእክት ወስዶ ቅዱስ ያሬድ የዘመረውን ዝማሬ መነሻ በማድረግ ነው ዛሬ የምንማማረው። መልካሙን የምስራች የሚያወሩ እግሮቻቸው ያማሩ ናቸው ነው የሚለው። መልካሙን የምስራች ከዋው እገሪሆሙ ለእለ ይዜኑ ዜና ሰናይ። መልካሙን የምስራች የሚያወሩ እግሮቻቸው ያማሩ ናቸው። ቅዱስ ጳውሎስ ከ14ቱ መልእክቱ መካከል ሮሜ ላይ ባስተማረው ትምህርት በምዕራፍ 10 ቁጥር 11 ወይንም 10 ጀምሮ ስታነቡ የምታገኙት ነው። መልካሙን የምስራች የሚያወሩ እግሮቻቸው ያማሩ ናቸው ይልና እግዚአብሔር የላከው የእግዚአብሔርን ቃል ይናገራል፣ ያስተምራል፣ ይመክራል፣ ይገስጻል። ካልተላኩ እንዴት ይሰብካሉ ይላል ዝቅልና። እንግዲህ በመጽሐፍ ቅዱስ ሰፋ ብሎ ተብራርቶ የተጻፈ ታሪክ ያላቸው ቅዱስ ጳውሎስና ቅዱስ ጴጥሮስ በሰማዕትነት ያረፉበት ዕለትን ነው የምናከብረው። እንደሚታወቀው ሐምሌ 5 እንደ ዋናነት አቡነ ገብረ መንፈስ ቅዱስ ሳይሆን ሁለቱ ሐዋርያት ናቸው የሚታወሱት ወይም ክብረ በዓላቸው። ቅዱሳን አባቶቻችን ከሐዋርያት ከሰማዕታት ከጻድቃን በኋላ ያሉት እንደየክብራቸው በመጀመሪያ የሰሩትን ታሪክ ጽፈው በዓላታቸው በዚህ ቀን ይውላል ብለው ቀምመው በእውነቱ አስቀምጠውልናል። መጽሐፍ ቅዱስ አብራርቶ በዚህ ቀን ተወለደ፣ በዚህ ቀን ሞተ፣ በዚህ ቀን ተቀበረ የማይለውን የዚያን የመጽሐፍ ቅዱስን ታሪክ አብራርተው ቅዱስ ጳውሎስ በዚህ ቀን ተወለደ፣ ቅዱስ ጳውሎስ በዚህ ቀን መከራ ደረሰበት፣ ቅዱስ ጳውሎስ በዚህ ቀን አረፈ፣ ሞተ ብሎ ይናገራሉ ማለት ነው። አሁን ሌሎች ወንጌላውያን ቅዱስ ጴጥሮስና ቅዱስ ጳውሎስ መቼ አረፉ ብላችሁ ብትጠይቋቸው ያረፉበትን ቀን አያውቁትም።
አዋልድ መጻሕፍት የሚያስፈልጉት ለዚህ ነው። አዋልድ መጻሕፍት ማለት የቅዱሳን ወይንም ደግሞ የመጽሐፍ ቅዱስ ቅጅ ማለት ነው፣ ወይም ልጆች ማለት ናቸው። አዋልድ መጻሕፍትን ሲያብጠለጥሏቸው፣ በጣም ሲያንቋሽሿቸው፣ በጣም ሲያወርዷቸው እንመለከታለን። ግን ቅዱስ ጳውሎስ ሳይሆን ክርስቶስ መቼ ተወለደ፣ ክርስቶስ መቼ ተጠመቀ፣ ክርስቶስ መቼ ሞተ፣ ክርስቶስ መቼ ተነሳ አረገ፣ መቼስ ይመጣል ብላ የምትናገረው ቤተ ክርስቲያን ናት። በቤተ ክርስቲያን ደግሞ ያሉት ችግር የለም። ላለፈው ክረምት ቤት አይሰራም ይባላል አይደል? ፀሐይም አይመታውም ዝናብም አይመታውም፣ አልፏል ክረምቱ። ስለዚህ ያለፈው ክረምት ችግር የለም ማለት ነው። ግን ሁለተኛው ምዕራፍ በጽድቅ ካልተደመደመ ወይንም በመልካም ስራ ካልተደመደመ በጣም አስቸጋሪ ነው። ቅዱስ የሚለውን ቅጽል ስም ሊያገኝ አይችልም ማለት ነው። ቅዱስ የሚለውን ስም ያገኘው ቅዱስ ጴጥሮስ በኋለኛው ታሪክ እስከ መጨረሻ ድረስ በተጓዘበት ታሪክ ነው ቅዱስ የሚለውን ታሪክ የተሰጠው። ስቅስቅ ብሎ አለቀሰ። እግዚአብሔርም ንስሐውን ተቀበለለት። መቀበል ብቻ አይደለም፣ እስከ መጨረሻ ድረስ ምርጥ ዕቃ አደረገው። ከወንድሙ ጋራ የተሰዋው ከቅዱስ ጴጥሮስ ጋራ የተሰዋው አንገቱ የተቀላው እንደ ሽንኩርት ቅዱስን ምንድነው ያለው? ምርጥ ዕቃ አድርጌዋለሁ አለ። ቅዱስ ጳውሎስም እንደዚህ ወንበዴ ነበር አይደል የሚለው? እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ወንበዴ ነበር ነው የሚለው። ወንበዴ ነበር፣ አሳዳጅ ነበር ነው የሚለው። እሱም ራሱ አሳዳጅ ነበርኩ ነው የሚለው። በሐዋርያት ሥራ ምዕራፍ 9 ቁጥር 1 ጀምሮ ስትመለከቱ ታሪኩን ታገኙታላችሁ። ቅዱስ ጳውሎስ ክርስቲያኖችን ለማሳደድ ከሊቀ ካህናቱ የማሳደጃ ደብዳቤ ተጽፎለት ያን የሞት ደብዳቤ ይዞ ሲጓዝ ነው ከሰማይ በመብረቅ አምሳል መጥቶ አይነ ስውር አደረገው። እንዳይንቀሳቀስ ብልጭ ሲል አይኑን ልማል፣ መንቀሳቀስ አልቻለም። እዚያው ቦታ ላይ እንደዚሁ ይድሞነሞን ነበረ። ከዚያ በኋላ አናንያን ነገረው እግዚአብሔር። እነሆ ቅዱስ ጳውሎስ ይጸልያል እያለ ተናገረው። ይህ እኮ ክርስቲያኖችን ለማሳደድ ከሊቀ ካህናቱ ደብዳቤ ለምኖ አጽፎ ወደ ክርስቲያኖች እየተጓዘ ነበረ። እንዴት ይህን ሰውዬ ላናግረው እችላለሁ የሚል ቃል ነበረ ሲናገር የነበረው። ለቅዱስ ጴጥሮስ እንደተናገረው አርደ ብላ እግዚአብሔር ያነጻውን አንተ አታርክሰው ተብሎ ለቅዱስ ጴጥሮስ እንደተነገረ ለአናንያ እኔ ምርጥ ዕቃ አድርጌዋለሁ አለ። እስቲ ምርጥ ዕቃ አድርጌዋለሁ በሉ። ምርጥ ዕቃ አድርጌዋለሁ። ተመልከቱት። የተበላሸውን መቼም ወርቅ ቆሸሸ ተብሎ ይጣላል። ተሰበረ ተብሎ ይጣላል። ሌላ ዕቃ ከተሰበረ ይጣላል አይደለም? ወርቅ ከተሰበረ ምንድን ነው የሚደረገው? ምናልባት መልሶ እሳት ሊበላው ይችላል እንጂ መልሶ ከአንገት ላይ እንትን ይላል ማለት ነው። አይጣልም። ወርቅ መልሶ ይሰነገላል ወይም ይወለወላል። የሰው ልጅም በኃጢአት ወደቀ ተብሎ አይተውም። እግዚአብሔር ከወደቅንበት ያነሳናል እንጂ እንደወደቅን እንድንቀር ቢፈልግማ ለምን መጣ ወደዚህ ዓለም? ለምን ያን ሁሉ ድካም ደከመ? ስለዚህ እኔ ምርጥ ዕቃ አድርጌዋለሁ አለ። ቅዱስ ጳውሎስን ምርጥ ዕቃ ሆነ። እግዚአብሔርን መስበክ ጀመረ። እግዚአብሔርን መስበክ አይኑ ያ የክደት መጋረጃ ከአይኑ ላይ ቅርፊት የተባለ ክደት ነው። ያ ከአይኑ ላይ የነበረ የክደት ቅርፊት ሲወርቅለት እግዚአብሔርን መመልከት ጀመረ። ይህንን የክደት ቅርፊት፣ የዘረኝነት
ቅርፊት የሙስና ቅርፊት ከዓይናችን ላይ እግዚአብሔር አምላክ ያንሳልን። አዎ አገር የሚተራመሰው በእንደዚህ ያለ ቅርፊት ነው። ቅዱስ ጳውሎስ ያ ቅርፊቱ ሲለቀው ክርስቶስን መመልከት ጀመረ። ሰው ክርስቶስን ሲመለከት ወንድሙን አይጣላም። ሰው ክርስቶስን ሲመለከት ሰው በመሆኑ ብቻ ሰውን ያከብራል። ክርስቲያን ስለሆኑ ብቻ አይደለም እኮ መከባበር ያለብን፣ ሰው የሆነውን ሁሉ ነው የምናከብረው። አክብር አባ ከወመ ከሚለው አባ በርናባስን ወይንም አባ አንቶኒም አይደለም። ሰው የተባለን ሁሉ የሚያምነውንም የማያምነውንም ሰው ማክበር ያስፈልጋል። ሰው እስከሆነ ድረስ ሰውን ማክበርና ሃይማኖት የተለየ። ሃይማኖተኛ ላይሆን ይችላል ያ ሰውዬ፣ በሃይማኖት ውስጥ ላይኖር ይችላል፣ ግን ልናከብረው ይገባል። ከዚያ በኋላ እግዚአብሔር ምርጥ ዕቃ አደረገው። ቅዱስ ጳውሎስም ስብከቱን ቀጠለ። የሚገርመው ነገር በሮማ አደባባይ ምንም ሳያጠፋ 14 መልእክታትን ጽፏል። 14 መልእክታትን አስተምሯል። በየቦታው እየዞረ አንዳንዱን የማይደርስበትን እዚያን ጊዜ የበግ ሌጦ ወይም ፍየል ሌጦ እየተፋቀ በዚያ ቀለም እየተጻፈ ነው የሚተላለፈው፣ ወይም በድንጋይ ነው የሚጻፈው። ሳሳ ያለች ድንጋይ እሷን እንደገል ያለ ድንጋይ በዚያ ተጽፎ ነው የሚተላለፈው መልእክት። አሁን እኮ በእውነቱ ኢየሱስ ክርስቶስ እንዳለው አንተሙ ዘትሬዩ ወይሪዩ አንተሙ ዘትሰሙ ወይሰሙ፣ ዛሬ እናንተ የምታዩትን ሊያዩ ወደዱ። ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት እናንተ ዛሬ የምታዩትን ሊያዩ ወደዱ። ቅዳሴው መካከል ላይ ታዩታላችሁ። ሁልጊዜ አንብቡት። እዚህ ላይ እንትን ይባላል። ዛሬ እናንተ የምትሰሙትን ሊሰሙ ወደዱ፣ አልሰሙም። የእናንተ የሰሙ ዓይኖቻችሁ፣ ያዩ ዓይኖቻችሁ፣ የሰሙ ጆሮቻችሁ የተመሰገኑ ናቸዋል። ነቢያት ስለ ክርስቶስ መምጣት ተናገሩ እንጂ መጥቶ አላዩትም። እነ ዳዊት ስለ መምጣቱ ተናግረዋል። ስለ ትንሣኤው ተናግረዋል። ስለ ዕርገቱ ተናግረዋል። ስለ ትንሣኤው ተናግረዋል። ስለ ስቅለቱ ተናግረዋል። ግን እድሜ ዘመን ገጥቷቸው ሊያዩት አልቻሉም። ያዩት እነዚያ ሐዋርያት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ናቸው። እነ ቅዱስ ጳውሎስ ተመልከቱት ምን አለ? ከዚያ በኋላ ቅዱስ ጳውሎስ ይህን 14ቱን መልእክት ካስተላለፈ በኋላ በሮማ አደባባይ ባህላችን እየበረዘ ነው፣ የኛ ያልሆነ ትምህርት እያስተማረ ነው ብለው አንገቱን በሰይፍ ቀሉት። ሐምሌ 5 ቀን ማለት ነው። ሐምሌ 5 ቀን ተመልከቱት። ቅዱስ ጴጥሮስ ደግሞ ምንድነው የሆነው? እንደዚሁ እያስተማረ ሳለ በሮማ አደባባይ እየገተቱ ወስደው ወደ ላይ ሊሰቅሉ ሲሉ እንደ ጌታ ያታድርጉኝ፣ ዘቅዝቃችሁ ስቀሉኝ አለ። ክብሬ ከሱ ጋር የሚስተካከል አይደለምና ዘቅዝቃችሁ ስቀሉኝ አለ። ተመልከቱ፣ ዘቅዝቀው ሰቀሉት። ዓለም ብዙ የተበላሸ ታሪክ አስተናግዳለች። ዛሬም እያስተናገደች ነው ያለችው። ዘመዶች፣ ወንድምን መጥላት መስቀል ነው። ወንድምን መጥላት በሰይፍ መቅላት ነው። ሌላ ምንም የለው። እስቲ አንድ ነገር ልንገራችሁ። እኔ ጸበለስ ነው የምላትና ለምሳሌ አንድ ወንድማችሁ ባለስልጣን ሆኖ ያ ባለስልጣን 10,000 20,000 ብር ቢበላችሁ ምንድን ነው የሚባለው? ወንድምን መግደል እኮ ነው አይደለም? ወንድማችሁ ነው ወይም ሰው ነው። ከናንተ የሚፈለገው ስራ መፈለግ ነው። ስራ ነው የምትፈልጉት፣ ስራ መስጠት ነው የሚያስፈልገው። እሱ የተቀመጠበት ወንበር ይህን ያህል ደሞዝ ተብሎ ተወስኖለት ተቀምጧል። ግን
20,000 ብር 30,000 ብር ካልሰጠኝ ይህን ነገር አልፈጽምልህም ይላል። የምታውቁት ሰው ማለት ነው። እናንተም ደግሞ አፍራችሁ ያው ያንን ገንዘብ ሰጣችሁ ያንን ነገር ልታስፈጽሙ ትችላላችሁ። ተመልከቱ። አልጠግባይ ምን ይባላል? አልጠግባይ ሲተፋ ያድራል ይባላል። በጣም ከመጠን በላይ ሆዱ ከሚችለው በላይ የሚበላ ከሆነ ያ ሰውዬ ጤና ሊሆነው አይችልም። እንደው ሌላውንም ሊያሳጣው ይችላል። የቆጡን አውርድ ብላ የብብቷን ጣለችው ይባላል። እና ቅዱስ ጴጥሮስና ቅዱስ ጳውሎስ በሮማ አደባባይ ተሰየፉ። ግን የሚገርማችሁ ነገር በሮማ አደባባይ በስቅላትም በሰይፍም ሲቀጡ ዛሬ ሮም በመስኮቷ ብቅ ብሎ ፖፕ ነው የሚባለው ይሄ ጳጳሱ እንግዲህ 1 ቢሊየን 100 ሚሊዮን አካባቢ የሚሆኑ የካቶሊክ እምነት ተከታዮች አሉ። ለዚያ መሰረት የጣለው ቅዱስ ጳውሎስ ነው። እምነቱን ዘወር አድርገው ወደ ካቶሊክ ቢያደርጉትም ይህንን መሰረት የጣለ በቢሊየን የሚቆጠሩ ሰዎች ወደ ክርስትናው ዓለም እንዲሳቡ ያደረገ ቅዱስ ጴጥሮስና ቅዱስ ጳውሎስ ናቸው ያደረጉት። የነሱ ደም በምድር ላይ እንዲሁ ዝም ብሎ ፈሶ አልቀረም። ደማቸው እንደ ውሃ ሆኖ ውሃ ሳርን እንደሚያለመልም ሌሎችንም እንደሚያፈራ ሁሉ የነሱ ደምና አጥንት ሌሎቹ ክርስቲያኖች እንዲያፈሩ አደረጋቸው። ቅዱስ ጴጥሮስ የመጨረሻውን ልንገራችሁና የመጨረሻ የተሰጠው ትእዛዝ ኢየሱስ ክርስቶስም ወደ ሰማይ ሲያርግ 3 ነገሮችን ሰጥቶታል። እዚህ ቀደም የሌላችሁ ካልሆነ በስተቀር ዛሬ ወንጌሉ ስላዘዘው ነው እንጂ አልነግራችሁም ነበር። የሌላችሁ እንድትሰሙ አስተምሬያችኋለሁ። ቅዱስ ጴጥሮስ በመጨረሻ የተሰጠው ትእዛዝ በዮሐንስ ወንጌል በምዕራፍ 21 ቁጥር 15 ላይ ዛሬ እንደተነበበው የዕለቱ ወንጌል እንዲህ ይላል። ቅዱስ ጴጥሮስ ወልደ ዮና ታፈቅረኒኑ አለው። ጴጥሮስ ወልደ ዮና የዮና ልጅ ቅዱስ ጴጥሮስ ትወደኛለህን አለው። ምን ያለ የተባረከ ትውልድ ነው! ክርስቶስ የሚያናግረው ክርስቶስ ካጠገቡ ሆኖ ትወደኛለህ የሚለው። አዎ ወድሃለሁ፣ እንደምወድህ አንተ ታውቃለህ አለው። ምን አለው? ግልገሎችን ጠብቅ አለ። ምኖችን ጠብቅ አለው? ግልገሎችን ጠብቅ። በዚህ አላበቃም። ሁለተኛ ትወደኛለህን አለው። አዎ ወድሃለሁ አለ። ጠቦቶችን ጠብቅ አለው። ሶስተኛ አናገረው። ትወደኛለህን አለው። አዎ እንደምወድህ አንተ ታውቃለህ አለው። እንግዲህ በጎችን አሰማራ አለው። በኋላ ግን ይህንን ቃል ሲናገር ቆረቆረው። 3 ጊዜ ክጀው ስለነበረ ነው ይህንን ቃል የተናገረኝ። አንዳንድ ጊዜ እኮ ሌብነት እኮ ማለት የሰረቀ ሰው ከዓይኑ ይታወቃል ይባላል አይደል? ይቀላውጣል ዓይኑ። መቼም ክፉ ነገር ያደረገ ሰው ማለት ነው ሳይናገሩት እኔ ሆነን ነው የሚለው። ይሁዳ እኮ የሚገርማችሁ 12 ሐዋርያት ተቀምጠው ከእናንተ መካከል የሚያስይዘኝ አለ ሲል እኔ ሆነ አለ። አንተ አልክ አለው። ተመልከቱ፣ በራሱ ማለት ነው። የገብርኤልን ግብር የበላ ለፍለፍ ይለዋል ይባላል አይደለም? ለፍለፍ ይለዋል ማለትም ክፉ ስራ ማለት ነው። አያስቀምጥም፣ ያቆነጠንጣል። ክፉ ስራ ክፉ ነው። እንደው በተቻላችሁ መጠን ለሰው መልካም ስራ ስሩ። መልካም ስራ መስራት ቢያቀታችሁ እንኳን ክፉ ለመስራት ተቆጠቡ። አዎ ክፉ ከመስራት ተቆጠቡ። ቤተ ክርስቲያን መምጣታችሁ ዋናው ትርጉሙ ከክፉ ስራ እንድትመለሱ ነው አይደለም? የምናስተምራችሁ እኮ ከክፉ ስራ እንድትመለሱ ነው። አሁን ግን እንደኔ ማለት ነው እንደኔ
ይሄ ብዙ ጊዜ አንዳንድ ቦታ መቼም ሰይጣን በተለያየ መልኩ የሰዎችን ልጆች ይፈትናልና ወጥቻለሁ ይላል። ድርሳን ይነበብበታል። የተለያዩ ነገር ሲነበብበት አንዳንድ ጊዜ ለማዳ ይሆናል አይደለም? ክኒን የለመደ በሽታ የለም። በቃ ማለትም አንዳንድ ጊዜ ክኒን ስትወስዱ አይሻላችሁም። እንደገና ደግሞ የሚገል መድኃኒት ሆኖ አንዳንድ ጊዜ የማይገል ይሆናል። ይለምደዋል። ያ የሚሞተው ክፍል ይለምደዋል። እኛ ቤት እንደዚህ በረሮ ያስቸግራልና እና ያው መቼም አንዱ ሲገለዋል የሚኖረው እና መድኃኒት አድርገን ፊት ይገለው ነበር። አሁን በኋላ መድኃኒቱን ለመደው ግርማ ነው የሚያስቸግረው። የሚያስቸግረው ሳይሆን የሚቸገረው እና በረሮ በጣም ከመጠን በላይ ሆኗል ብዬ ስለው ይላል ያመጣል እና ሲያመጣ እዚያ አረንጓዴውን ለመደው። ምን ማለት ፈልጌ ነው? ቃለ እግዚአብሔሩን እንደ ልማድ ያናድርገው። የእግዚአብሔርን ቃል ስንሰማ ልማድ ሳይሆን መለወጫ እናድርገው። ዝም ብለን ሰምተን አንሄድ። ከዚህ ስንወጣ ባዶ ከሆነ ለምንድን እንሰማለን? ስለዚህ ምን አደረገ? ሶስተኛ ስለተናገረው በጣም አዘነ ቅዱስ ጴጥሮስ። ግን ቃላቱን ተቀበለ። እሺ አንተ እንደምወድህ እንደማልወድህ አንተ ታውቃለህ። ዝሮ ከአንተ የተሰወረ ነገር የለም ነው። አሁን ግልገሎች የሚባሉት እነዚህ ህፃናት ናቸው። ግልገሎችን ጠብቅ ማለት ህፃናት በ40 ቀናቸው ክርስትና እንዲነሱ እንዲቆርቡ ከዚያም እልፍ ሲሉ ደግሞ እንዲማሩ የእግዚአብሔርን ቃል እንደ ጡጦ እየጠቡ እንዲያድጉ ማስተማር ያስፈልጋል። ይሄ አንድ ኃላፊነት ነው። ግልገሎችን ጠብቅ የሚለው ይህንን ነው። ግልገል ደግሞ በጣም ከፍተኛ ጥበቃ ያስፈልገዋል አይደል? ከፍተኛ ያልጠነከረ ስለሆነ ቀበሮቹ የሚተናኮሏቸው ግልገሎቹን ነው በብዛት አይደለም? አንዳንድ ጊዜ ያላያችሁም ጎሽ ልጇን ለማስጣል የምትለፈው በጣም ትለፋለች። እሷን እንዳይነካት እሷ በቀንዷ ተወገዋለች። ልጇን ግን እንደምንም ብሎ ከሆነለት ነጥቆ ይወስዳል ማለት። ዛሬ እኮ ይገርማችኋል 6 ልጅ ወልደው እናትና አባት 6ቱም የሌላ እምነት ተከታይ ሆነው እንደዚህ ብለው ተቀምጠው ያሉ እናት አባት ባዶ ሆነው ማለት ነው። ዝክር ሲዘክሩ ይስቁባቸዋል። አይጣል እኮ ነው በእናት በአባት ባዶ። አሁን ግልገሎችን እያጣን ነው። ግልገል ከጠፋ ደግሞ በቃ ተተኪ የለም ማለት ነው። ግልገል ከጠፋ ግልገሎቹን ካጣን በቃ በእኛ ክርስትናው በእኛ አከተመ ማለት ነው። ስለዚህ ብዙ ልጆች እናትና አባቶቻቸውን እየተው ወደ ሌላ ሃይማኖት እየሄዱ ነው ያሉት። ይህንን መጠበቅ ያስፈልጋል። ይህንን የምንጠብቀው ደግሞ እኛ ብቻ አይደለም፣ ሁላችንም ነው የምንጠብቀው። የካህናት ድርሻ ብቻ አይደለም፣ የሚመናንም ድርሻ አለበት። ለምሳሌ አንዲት እናት ልጇን ከመጀመሪያ ጀምሮ በደንብ አድርጋ አሁን አሜን አሜን እያሉ የማያውቁትን እናትና አባት ሲጸልዩ ካዩ ይጸልያሉ አይደለም? ስታጨስ ካየች በቃ ከማሁ እናት አባት ሌሊቱን ሙሉ ሲያጨሱ ካደሩ ያ ልጅ ምንድን ነው የሚመለከተው? ያቺ ልጅ ምንድን ነው የምትመለከተው? አሽሽ ነው አይደል የምታጨሰው? ትቀምሳለች። እዚያ በኋላ ስጭኝ እናቴ ትላታለች። ለምን? ከእናቱ አይታለችና። ስለዚህ ግልገል መጠበቅ አለበት። ግልገሎችን ጠብቅ ያለው ለካህናትም ብቻ ሳይሆን ለእናንተም ጭምር ነው። ልጅ መውለድ ብቻ ሳይሆን በሃይማኖቱ አጎልምሶ ማሳደግ ያስፈልጋል። ይህንን ነው ለቅዱስ ጴጥሮስ አሳልፎ የተናገረው፣ አስምሮ የተናገረው። በሁለተኛ ደረጃ ምን ይባላል? ምኖችን ጠብቅ ነው ያለው? ጠቦቶችን ጠብቅ። ቀንዱ ያላረረ
አይደለም። አስተካክሉ። ቀንዱ ያላረረ አስተካክሉ። ጸጉሩ ያላረረ ታውቁታላችሁ። ጸጉሩ ያላረረ ቀንዱ ያልከረከረ ይሄ ጠቦት ተፈላጊ ነው። ሰው ወደ ገበያ ሂዶ በጣም ደስ የሚለው ቀንዱ ያላረረ ቀንዱ ያልከረከረ ጸጉሩ ያላረረ ጠቦት ይፈልጋል። ስጋው ጥሩ ስለሆነ ማለት ነው። ስጋው ጥሩ ስለሆነ ወጣት ስለሆነ ስጋው የገነተረ ስላልሆነ ማለት ነው። ይህንን ሁሉም ይፈልገዋል ማለት ነው። ሁሉም ይፈልገዋል። ወጣትነት እሳትነት ነው። እሳት ውሃውን ያፈላል። እውነት አሰብ እሳት እኮ የሚበላው እሳት እኮ ውሃውን ያፈላዋል። ምናልባት የሚገርማችሁ በቅርብ ርቀት ነው። ከመሃል አሁን እሳቱንና ውሃውን እንዳይጠፋፉ